ነው ማለት ነው። እና ነጽዬ መብሩኬን ደርባባ ይገባሻል። በነገራችን ላይ ነፂ ምርጥ ልጅ ናት፣ ሰው ላይ የማደርስ ጸባይ ሰናይ እና ይገባሻል። ትዳርሽ ያማረ የሰመረ ይሁን እያልኩኝ ዛሬ የሩታ ሰርግ አለመሄድ ሲገርማችሁ ኤፍሬምና ሀይሚም አልሄዱም። ለዚህ ደግሞ አንዳንድ የሰማሁትን ነገሮች ወደ እናንተ ሹክ ልላችሁ መጥቻለሁ። ሰላም ሰላም! ውድና የተከበራችሁ የዘይነብ ድሬስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አማን ናችሁ? ከወሎ ድረስ ሳይቀር ዩቲዩበሮች የነፂ ሰርግ ላይ ተገኝተዋል። በሚያሳዝን ሁኔታ ግን ሩታና ሀይሚ እንዲሁም ኤፍሬም እንዳልሄዱ ደርሰንበታል። የሩታ አለመሄድ ደግሞ አብዛኛውን ሰው ለሁለት ከፍሎታል። ግማሹ ሰው የቆየ ቪዲዮ እያመጡ ሩታችን ሰርጉ ላይ ተገኝታለች ሲሉ ሲከራከሩ ነበር። ግማሾቹ ደግሞ ቢናደዱም ቢበሳጩም ሩታዬ አልሄደችም፣ ሰርጉ ውስጥ አልተገኘችም፣ ሰርጉ ላይ አልታደመችም፣ ነገር ግን ለፋሲካ ቤተሰብ ጋር ሄዳ ቡታጅራ ናት፣ ባህላችን ስለማይፈቅድ ምላሽ ወይም መልስ ሳይጠራ መሄድ ስለማይቻል አልተገኘችም ሲሉ ማስተባበያ ሰጥተዋል። ጋይስ ማስተባበያ ማለት ነው። እሺ የእሷን በዚሁ እንለፈውና እኔ ግርም ድንቅ ያለኝ ማለት ነው ሄዳለች አልሄደችም፣ ተገኝታለች አልተገኘችም እያሉ የሚጣሉና የሚሰዳደቡ አድናቂ ነን ባዮች ፍቅርን አብርሽ ጎን ተቀምጣ ስትበላ አየን ብለው ኡኡ ያዙ ይልቀቁ የሚሉ ደጋፊዎችና ተቃዋሚዎች፣ እሬ እናንተስ ከፋ፣ የእናንተስ ከፋ። ይችሊ ሰርግ ተጠራች ሄደች፣ በአጋጣሚ እዛ ጋር ተቀመጠች። እንዴ ላትበላ ነው እንዴ? ላትጠጣ ነው እንዴ? ምን ሆናችሁ ነው? እና ማለት ነው ጋይስ የሚገርማችሁ ነገር እኔ ከደረሰኝ አንጻር ሚስጥር ተነግሮኝ ነበር፣ ግን ሆዴን በላኝ። ለምን አላቀጣጥለውም? ለምን ክብሪቱን አልለኩሰውም? ይሄን ሚስጥርማ አፈነደዋለሁ። የነገርሽ ልጅ በጣም ይቅርታ ብዬ ይኸው መጣሁ። እንዴ ሰው ላይ እየሰራ ነው እዚህ $6 ጋይስ። እና እንኳን ሩታ ሀይሚም አልሄደችም አሉ ሰርጉ። ለምንድን ነው ሀይሚ ያልሄደችው ብዬ ስጠይቅ ባለፉት አስታውሳላችሁ የተንቢ የማደጎ ልጅ ናት ያጎቴ ልጅ አይደለች ምናምን ብላ አውርታ ነበር አይደለ ላይቭ ላይ። እና በዛ ምክንያት ተቀይማ ነው አሉ ያልሄደችው። እና ኤፍሬምም አንቺ ካልሄድሽ አልሄድም ብሎ ቀራሉ። ይሄንን ወሬ ነገረችኝ ያቺ ትዝታ የምትባለው ያቺ አላኩሽ ክብሪት እሷ ናት። እኔ እና እሷ አላኩሽዎች ነንና እሷ ናት የነገረችኝ። እና ጋይስ አይገርምም? ግን የሆዷን በሆዷ አድርጋ ብትሄድ ብዬ አስባለሁ። ያው ሩታ ያልሄደችው በባህላቸው ነውር ስለሆነ ነው። አንድ ሴት ልጅ አማቾቿ ቤት የምትሄደው ሰርግም ሆነ ድግስ ምናምን የምትሄደው እንትን ነው አሉ፣ መልስ ስትጠራ ነው አሉ። እንደዛ ከሆነ የሩታ እናት እነ አብርሽ ቤት ሄዳ የለ እንዴ ባለፈው አዲስ አበባ? እንዴ ባህል የሚሰራው ሩታ ላይ ሲደርስ ነው እንዴ? ግን እኮ አለመሄድም መብቷ ነው። ግን ደግሞ ይደብራል። ይሄ እኮ ኖርማል ነው። ሰርግ ስለሆነ ብትሄድ ጥሩ ነበር። ግን ደግሞ የራሷ ምክንያት አላት ብዬ አስባለሁ። እኔ ምንም አያስጨንቀኝም። እኔ እንደናንተ አልሳደብም። ጀስት የተሰማኝን አስተያየቴን ብቻ ነው የምገልጸው። እናንተ እኮ የምትሳደቡ እናንተ የምትወዷቸው ሰዎች ጥፋት ሲያጠፉ የሆነ ስህተት ሲታይባቸው ሰዎች አስተያየታቸውን ሲሰጧቸው እንደ የሆነ በቃ በስድብ የምትመልሱ ሰዎች እናንተ መሀይሞች ናችሁ። ስትሳደቡ ያደጋችሁ ናችሁ። ሀሳባችሁን በነፃነት መግለጽ አትችሉም። እናንተ መመለስ የምትችሉት በስድብ ነው። በቃ ይሄን ነው የምታውቁት። ስለዚህ ብዙዎቻችሁ በጭፍን ስለሆነ የምትመሩት አይገርመኝም ብትሳደቡ ማለት ነው። እዚህ ጋር ማንም ሰው የተሰማውን መግለጽ ይችላል። እናንተ እንዲህ ነው የጉራጌን ባህል ሳታውቁ ሲጀመር ቪዲዮ አታዳምጡም። ለነገር ነው የምትቸኩሉት። ለመሳደብ። ፍቅርን ለምን አየናት እዛ ሰርግ ላይ ያዙ ይልቀቁኝ አላችሁ። የት ትሄድላችሁ ፍቅር እንዴ?
አረ እና ለማንኛቸውም ፌጦ መድኃኒት ነው። አብርሽ በሩታ ባያፍር አብርሽ በሩታ ቢኮራ ከጎኑ አድርጓት ይሄድ ነበረ። ይሄ ምንም ባህል ምናምን የሚባል ነገር የለም። ሰርግ እኮ ማንኛውም ሰው ተቀላቅሎ በልቶ ጠጥቶ ደስታን ተካፍሎ የሚሄድበት ነው። ባህል ከሆነማ ለምንድን ነው ኤፍሬም የነፂ ወንድም እጮኛውን ይችን ፍቅረኛውን ሽማግሌ እንኳን ሳይልክ ሰርጉ ተገኝታለች። ለምንድን ነው ሩታ ያልሄደችው? እኔ እንደ ራሴ የሚመስለኝ በባህሉ ምክንያት ሳይሆን በባለፈው ከጽጌ ጋር ባደረገው ነገር ተቀይማ ተናዳ ስለሆነ ብስጭት ላይ ስለሆነች በቃ መሄድ ስላልፈለገች ነው ብዬ ነው የማስበው እንጂ በባህል አታማሃኙ ለማለት ፈልጌ ነው። እና ደግሞ ሰዎች አስተያየት ሲሰጡ የምትሳደቡ የእነሱ ደጋፊዎች ጭፍኖች፣ እናንተ በጣም ነው የምትገርሙኝ። በጣም ማለት ነው። ሰው አስተያየት መስጠት አይችልም እንዴ? እንደው እናንተን ምን ልበላችሁ? ለማንኛውም የሩታ አለመሄድ ሲገርማችሁ ሀይሚም ኤፍሬምም አልሄዱም እየተባሉ ነው። እንግዲህ ሀይሚና ኤፍሬም ያጎት ልጅ ናቸው። ባለመሄዳቸውን ይቀር ብሎኛል። እውነት ከሆነ እንግዲህ ትዝታን ጠይቋት። እሷ ናት ያመጣችሁ ይሄንን ወሬ ማለት ነው። ትዝታት ወሎዬ ዩቱበሮች አልቀሩ ምን አልቀረ ሰሞኑን እንደው በቃ የሚጠለፍ ዩቱበሩም አይጠፋም። ተጠልፋችሁን ያሳየን። ቀጣይ ደግሞ የተንቢም ታገባ ይሆናል ከነፂ ቀጥላ ማለት ነው። ለማንኛውም እኔ ሰው ሲጋባ ደስ ይለኛል። የሆነ ውስጥ ይርብሽ ይላል። በነገራችን ላይ የደስታ ስሜት ምናምን የሆነ ዘፈኑ ምኑን ስሰማ ውስጥ ይርብሽ ይላል። እና ለማንኛቸውም ፌጦ መድኃኒት ነው። ነጽዬ የኔ ቆንጆ እንኳን ደስ ያለሽ። ትዳርሽን ያማረ የሰመረ ያድርግልሽ። የመዳም ቅመሞች ያላገባችሁ አግቡ። ኢንሻአላ ህይወት አጭር ናት። ለነገ የሚባል ነገር የለም እና አግቡ፣ ውለዱ፣ ክበዱ። ይሄንን ማለት እወዳለሁ። በየኮሜንቱ ሰው እየተሳደባችሁ ጊዜያችሁን አትፍጁ። እኛ እንኳን እየሰራ ነው። እናንተ እኮ በደረቁ ነው የምትሳደቡት፣ በደረቁ እንደው ወይኔ ዛሬ ቀን። ለማንኛውም ቪዲዮ ላይክ ሼር አድርጉኝ። እንዴ ሰው ላይ ጀስት ፈታ እየፈተፈተ ነው። እኔ እኮ እንደውም ትቻለሁ፣ ፍትፈታ ትቻለሁ። እንደ ድሮ አይደለሁም። እንደ ድሮ ብፈተፍት 100 ሺህ ገባ ነበር። ለማንኛውም ላይክ ሼር ሰብስክራይብ አድርጉኝ። በሌላ ቪዲዮ ደግሞ እስክንገናኝ መልካሙን ሁሉ እመኝላችኋለሁ። እርግጠኛ ነኝ ሙሉ ቪዲዮውን ስናይ ነፂን የሃይሚንም ኤፍሬምንም እናያቸዋለን ብዬ አስባለሁ። ይሄ ዝም ብሎ ተፈጥሮ የሚያወራ ዩቲዩበሮች ናቸው። ሃይሚም የለች ኤፍሬምም የለ ምናምን የሚሉት፣ ሩታም ግን እንደሌለች ያው ብዙ ሰው እያወራ ይገኛል። እንግዲህ ሙሉ ቪዲዮውን ደግሞ ነፂ ቻናል ላይ ሲለቀቅ እናያለን። በዚህ አጋጣሚ የነፂ ቤተሰቦች እንኳን ደስ ያላችሁ፣ ይገባችኋል። ነፂዬ ምርጥ ልጅ ናት። ሀቂቃ ወላሂ እወዳታለሁኝ። ማለት ሰው ላይ የማትደርስ እርግት ያለች ልጅ ናት። እና ትዳርሽን ያዝልቅልሽ እስከ መጨረሻው የኔ ቆንጆ ልጅ ክበጅ።